የዱባይ ጉዞ ተጀመረ። ጨረቃዎቹ እንግዲህ እንደምታዋቸው በቦሌ ኤርፖርት ይገኛሉ ማለት ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ በቅንነት ወደ 1000 እንግባ። 800 ላስገባችሁኝ ውድ ቤተሰቦቼ እጅግ በጣም አመሰግናለሁ ስለ ቅንነታችሁ ማለት ነው። አሁንም ጉዟችን ወደ 1000 እና ቤተሰብ እንደምታዩት እንግዲህ ዛሬ በረራቸውን ጀምረዋል። በእርግጠኝነት እንደሚመስለኝ ወይ ማታ ነው ከቤት የወጡት። አንዳንዴ የማታ በረራ አለ ታውቃላችሁ አይደለ? እና ትናንትና ነግሬያችሁ ነበረ። ሀይምዬ የሆነ ወይ ትንሽ ፕራንክ ላርገው ብላ ነው ወይ ከአንዳንድ እሺ ከምን ለምን ትንሽ እንትን አላወዛግበውም ብላ ነው እንጂ በእርግጠኝነት አትቀርም ማለት ነው። ምክንያቱም እሷ ራሷ ትፈልገዋለች። ከዚህ ሁሉ ግርግር ወጣ ብላ ከሱ ጋር ለብቻዋ ጊዜ ማሳለፍ ትፈልገዋለች በእርግጠኝነት ማለት ነው። እና ትክክለኛው ሰዓት ነው በቃ ብሩኬ ይሄን ነገር ያሰበው ወደ ዱባይ መሄዱ ማለት ነው። በእርግጠኝነት በቃ አሁን ሄደው ራሳቸውን ማረጋጋት ራሳቸውን ማግኘት ያለባቸው ሰዓት ነው። ከሁሉም ነገር ከጓደኛም ከቤተሰብም ርቀው ለራሳቸው ጊዜ መስጠት ገብቷቸዋል። አሁን አይታችሁ ከሆነ ብዙ ጊዜ ሀይሚ ብሩኬ ብቻውን ቤት ሲመጣና ከሰው ጋር ሲመጣ ያለውን ልዩነት ልብ ብላችሁ አይታችሁ ከሆነ ብቻውን ሲመጣ በረድ ትላለች፣ ቀዝቀዝ ትላለች፣ የሆነ ረጋ ብላ ለማናገር ትሞክራለች። በቀደም ራሱ አይታችሁ ከሆነ ልክ በር ሲከፍትላት ጉበት የደፋባት ልጅ መጣች ብሎ በር ሲከፍትላት ተረጋግታ ደስተኛ ሆና ነበረ የገባችው። ልክ እሷን ስታይ ግን አብሳላትን ስታይ ምን እየሰራችሁ ነው ምናምን ብላ ቶሎ መኮሳተር ጀመረች ማለት ነው። እና እሷም ትፈልገዋለች። እውነቱን ስነግራችሁ ከብሩኬ ጋር የራሳቸው የሆነ ጊዜ እንዲያሳልፉ ትፈልጋለች። ብሩክ ብቻ ሳይሆን ማለት ነው። በቃ ከሁሉም ነገር ይሆናል አይደል? አንዳንዴ ተረጋግቶ ራስን ማዳመጥ ከምትፈልጉት ሰው ጋር የኔ ከምትሉት ሰው ጋር የሆነ ቦታ ላይ ቁጭ ብላችሁ የልብ ልባችሁን ማውራትና ችግርም ካለ ችግራችሁን በግልጽ ተነጋግራችሁ መፍታት አስፈላጊ ነውና በጣም ትክክለኛ ውሳኔ። በቃ ብዙ ነገር ሞክሯል እንዳያችሁት። ነገር ግን ወደ አላሰበው ነገር የባሰ ነገሮችን የሚያባብስ ነገር ነው የሆነ የነበረበትና ይሄኛው ውሳኔው ግን በቃ ትክክለኛና ትክክለኛ ውሳኔ ነው። ብሩኬ በውሳኔ እኛም በጣም ደስ ብሎናል። እኛም ተመልካቾች በቃ ብዙ ጊዜ ስንለፈልፍ ነበር። እባካችሁ ወይ ወደ ሆነ ቦታ ሄዳችሁ ብቻችሁን ለማውራት ሞክሩ፣ ወይ ደግሞ ከካሜራ ጀርባ በቃ ካሜራ ሳትይዙ እስኪ ብቻዋን ለማናገር ሞክር፣ ብቻችሁን ለማውራት ሞክሩ እያልን ነበረ። ደስ የሚለው ነገር ደግሞ እንግዲህ ከራሱ ሀሳብ ይመንጭ ተመልካችን ይስማ አላቅም። ደስ በሚል ሁኔታ ደስ የሚል ሀሳብ ነው እንግዲህ ትናንትና ይዞ የመጣው። የትናንትናውን ሀሳቡን እጅግ በጣም ብዙ ሰው ነው የወደደው። በቃ እኛም ስንላችሁ የነበረው ይሄንን ነው። ጥሩ ውሳኔ ነው፣ ጥሩ ሀሳብ ነው ያመጣኸው፣ ትክክል ነህ። የራሳችሁ የሆነ ጊዜ ያስፈልጋቸዋል። በመካከላችሁ ጓደኛ ምንም በሌለበት ቦታ ራሳችሁን ችላችሁ ችግራችሁን አውርታችሁ መፍታት አለባችሁ። ለራሳችሁ እረፍትም ያስፈልጋቸዋል የሚል እንግዲህ የብዙዎቹ ሀሳብ ነበረ በትናንቱ ውሳኔ። እጅግ በጣም ብዙ ሰው ተደስቷል። ምን አለፋችሁ ትናንት በነበረው ነገር በጣም ብዙ ሰው ተደስቷል። የግድ ሀይሚ ማለት በቃ አንድ ሰው በቃ አይታችኋል፣ ፈገግታዋን፣ ደስታዋን ምናምን ወይ ወደ ዱባይ አልሄድም ያለችበት ምክንያት ስራ ሊኖራት ይችላል። ያው ስራ ትሰራለች ታውቃላችሁ። ሚዲያ ላይ ይፋ አልተደረገም እንጂ የራሷ የሆነ ስራ አላት። እዛ ስራ ላይ ደግሞ በጣም አስፈላጊ ልትሆን ትችላለች አሁን ላይ ማለት ነው። ወያን ነገር አስተካክላ እንግዲህ ጉዟቸውን ለማንኛውም ጀምረዋል። ኤርፖርት ላይ ነው እንደምታዩት የሚገኙት። እና እሺ አትልም አትሄድም አልታረቁም እኮ የምትሉ ልጆች ደህና ናችሁ? እንዴት ናችሁ ልላችሁ ፈልጋለሁ። እና ከዚህ በላይ የግዴታ በቃ ታርቀናል ብለው ቃሉን መናገር እኮ አይጠበቅባቸውም። በድርጊት እያሳዩችሁ ነው አይደል እንዴ? ደስተኛ ነበሩ በጣም ሁለቱም ማለት ነው። ሀይሚም ትናንትና እንዳያችኋት በጣም ተረጋግታ ደስተኛ ነበረች። እንዳልኳችሁ ነው ቅድም ብቻውን ሲሆን እሷ ደስተኛ ነች። ተረጋግታ ለማውራት ብዙ ጊዜ ትሞክራለች። እና ከሰው ጋር ሲመጣ ወይ ከጎኑ ሴት ስትኖር በቃ ሀይሚ ሌላ ሰው ነው የምትሆነው። እና ትናንትና ስላየነው ነገር በሙሉ በቃ ደስተኞች ነን። በጣም ሰላም አግኝተናል። በቃ የነሱ ሰላም መሆን ለኛ ሰላም ሰጥቶናል። በጣም ብዙ ጊዜ ስንጨነቅበት የነበረው ጉዳይ ነው። በእያንዳንዱ ቪዲዮ ከዛሬ ነገ ሰላም ፈጠሩ እያለን በጉጉት ምሽቱን እየጠበቅን ሲፈጠር የነበረው ነገር በጣም ልባችን እየሰበረው ነበረና ትናንትና በቃ ውስጣችንም ልባችንም አድሰውታልና እናመሰግናለን። ከዚህ በላይ ደግሞ ደስታችሁን ማየት እንፈልጋለን። ትናንትና ብሩኬ እንዳያችሁት ከካሜራ ጀርባ ከሰውም ከካሜራም ርቀን የተወሰነ ጊዜ ለራሳችን ጊዜ ለመውሰድ ነው የፈለገው። ሀይሚ ግን
ችግርም ሲፈጠር ካሜራ ነበረ፣ ችግርም ሲፈታ ካሜራ መኖር አለበት። ብንሄድም እንኳን ካሜራ ይኖራል ብላለች። ያው ካሜራ ማለት 15 ደቂቃ ምናምን የሆነ ነገር ቀርጸው ነው የሚያሳዩን እንጂ ያው አብዛኛውን ጊዜያቸውን ከካሜራ ጀርባ ነው የሚያሳልፉት። ምንም ጥያቄ የለውም፣ ካሜራም ኖረም አልኖረም ማለት ነው። ግን ያው ተመልካች ደግሞ ምን ሆነው ይሆን ያሉበትን ሁኔታ ምናምን በጉጉት የሚጠብቅ ስላለ ለዛ ነው ሀይሚዬ እንግዲህ ችግሩም የተፈጠረው ካሜራ ጀርባ ነው። ስለዚህ ችግራችንም ስንፈታ ካሜራ ቢኖር ምንም ችግር የለውም ነው ያለችው። ቢሄዱም ወደ ዱባይ ያው ካሜራ እንደሚኖር እንግዲህ ሀይሚዬ አሳውቃለች ማለት ነው። በቃ ደስታቸውን ቢያካፍሉን እኛም ደስ ይለናል። ካልሆነ ግን ዋናው የኛ አላማ ችግራቸውን እንዲፈቱ ነው። በቃ ብቻቸውን ጊዜ ወስደው ችግራቸውን ይፍቱ የሚለው ነው ፖይንቱና ዋናው ነገር ችግራችሁን ፈታችሁ በሰላም ከተመለሳችሁልን ያ ለኛ ትልቁ ነገር ነው። ከዚህ በተጨማሪ የምናገረው ነገር ቢኖር እናንተ ትንሽ ደስታ በመካከላቸው ሲኖር ወደ ፍቅር ስትመለሱ አሰፍስፎ ደግሞ ሌላ ጠላት ድጋሚ ለመረበሽ የሚያሰፈስፍ በዙሪያችሁ ሊኖር ስለሚችል አሁን ላይ ራሳችሁን በቃ ዝግጁ አድርጉ። ማንም ጠላት ቢመጣ ክፍተት ላለመፍጠር፣ ማንንም ላለማመን፣ ለጠላት ወሬ ቦታ ላለመስጠት። በተለይ ሀይሚ ማለት ነው። ሀይሚዬ ነሽ ብዙ ጊዜ እንደዚህ አይነት ነገር ላይ የምትሸነፊው። ታምኛለሽ። የሆነ ነገር ሲልሽ አይ ከሱ ልወቅ ወይ ደግሞ አይ እሱ እንደዚህ አያደርግም ብለሽ ከመመለስ ይልቅ ነገሮችን አምነሽ ወደ ጸብ ነው የምትገቢውና ይሄ ነገርሽን በጣም ማስተካከል አለብሽ ሀይሚዬ። ምክንያቱም ዛሬ እሺ ጓደኛ ናችሁ፣ ገና አልተጋባችሁም ምናምን። ነገ ተጋብታችሁ ልጆች ሲኖሯችሁ እንደዚህ ማንም መጥቶ የሆነ ነገር ቢልሽ ችግር የምትፈጥሪ ወይ ደግሞ የምታምኛቸው ከሆነ ወረኛዎቹን ነገ ለትዳራችሁም ጠንቅ ስለሚሆን አሁኑኑ ከወዲሁ ብታስተካክል የእህትነት ምክሬ ነው ማለት ነው። አትመኝ ሰውን። ማንም መጥቶ ምንም ቢልሽ አይ ይሄን ነገር እሱን ጠይቄ ማወቅ አለብኝ፣ ሲጀመር እሱ እንደዚህ አይነት ነገር አያረግም ብለሽ እነሱን የሆነ ነገር አሳማኝ እንኳን ቢሆን ለነሱ ግን ደስታ መስጠት የለብሽም። አይ ማለት ነው ያለብሽ። አያረገውም እሱ ይሄን ነገር ከሱ ነው ጠይቄ ማወቅ የምፈልገው እንጂ እኔ እናንተ መታችሁ እንደዚህ ስላላችሁኝ ከሱ ጋር አልጣላም ወይም ከሱ ጋር አልጋጭም። እኔ ከማምነው በላይ እናንተ የምትነግሩኝን ነገር አላምንም ብለሽ እሱን መጠየቅ የሆነ ነገር እንደው እንኳን አሳማኝ የሆነ ነገር እንኳን ሊያሳዩሽ ሊልኩልሽ ቢሞክሩ በቃ አላምንም፣ በቃ አሳፍሪያቸው ማለት ነው። ከዛ መጠየቅ ያለብሽን እሱን ቁጭ አድርገሽ በስነ ስርዓቱ ይሄ ምንድነው ብለሽ በውስጥ ማውራት መጠየቅ ነው ያለብሽና የፈለገ ጠላት የትኛውንም ያክል ነገር የሆነች ክፍተት እየተከታተለ የሆነች ነገር እንኳን ቢልክልሽ እንዳታምኛቸው። ምክንያቱም እናንተ ማጣላት መለያየት ስለሆነ የጠላት አላማ እነሱን አሳፍሪያቸው በቃ። እና ታዲያ ምን ይጠበስ? በቃ እሱ እኔን የሆነ ነገር ከሆነም አይደብቀኝም። መጠየቅ ካለብኝም እሱን ጠይቃለሁ እንጂ እናንተ በላካችሁት ነገር ህይወቴን መበጥበጥ አልፈልግም፣ እሱንም መበጥበጥ አልፈልግም። ምን አባታችሁ ወደ እኔ ያስላካችሁ ብለሽ ቅንጣቸውን ብታያቸው ከዛ በኋላ ኮሽታ እንኳን